ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ዛሬም ብዙ መከራም ስቃይ አለ። ዛሬም ደም እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። ሀገር እግዚአብሔር ተብላ ሲነገርላት የኖረች 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። እና አርሴማን ሀገራቸው ሩቅ ነው። ክርስትና ናት አንድ ሀገር ያረገችን። ዛሬ ብዙ ክርስቲያኖች አርሴማን አነጋግሬ ልምጣ፣ አርሴማ በሕልም እንደዚህ አለች፣ አርሴማ በሕልሜ እንደዚህ ነገረች። ክርስትና ተኝተን በሕልማችን የምናየው በሕልም የምናስበው ምናብ አይደለም። ውበቷን እግዚአብሔር እንዲመሰገንበት ያደረገሽ፣ ደምግባቷን ሃይማኖት እንዲገለጽበት ያደረገሽ፣ ሀብትና ባለጠግነት የናቀሽ ቅድስት ሰማዕት ናት። በረከቷ በሁላችን ላይ ይደርብህ።